ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የአካባቢውን ሰላምና ጸጥታ ለመጠበቅ ህብረተሰቡ ትልቅ ሚና እንዳለው የጊምቦ ወረዳ ፖሊስ ጽሕፈት ቤት አስታወቀም። በወረዳው ዝንጋጅና በሾምባ ክላስተሮች የማህበረሰብ አቀፍ ወንጀል መከላከል ማዕከል ተመርቆ አገልግሎት መስጠት ጀምሯል። አንተነህ ፍቃዱ ተጨማሪ አለው። ወንጀልን ለመከላከል የማህበረሰብ ሚና የጎላ እንደሆነ ይታወቃል። እንዲሁም ሰላም ለሁሉም ነገር አስፈላጊ እንደመሆኑ መጠን ሰላምን ለማረጋገጥ በጊምቦ ወረዳ በሁሉም ቀበሌዎች በርካታ ስራዎች እየተሰሩ ይገኛሉ። በጊምቦ ወረዳ በሾምባ ክጭብ እና በዝንጋጅ የማህበረሰብ አቀፍ ወንጀል መከላከል ማዕከል ግንባታው ተጠናቆ ተመርቀዋል። ይህን በተመለከተ የማዕከሉ ኦፊሰሮች እና የአካባቢው ነዋሪዎች የሚመለከተውን ብለዋል። መጀመሪያ ሶስቱን ቀበሌ አመራር አወያይተን ይህን ክላስተር ለመገንባት 100 ሺህ ብር ካዋጣን በኋላ ያ 100 ሺህ ብር ለማስገንባታውን ለማስጨረስ አልበቃም። እንዴት አድርገን ከኋላ ውይይት አድርገን አመራርን አወያይተን ሁለተኛ መዋጽኦ ህዝቡ እንዲያወጣ 50 ሺህ ብር አመራሩ ተስማምቶ አጠቃላይ ከ3 ቀበሌ 450 ሺህ ብር ተሰበሰበ። የተሰበሰበው ብር ይህን ተቋም ዛሬ የምናየውን ተቋም ተገንብቶ ዛሬ በሾምባ ክጭቤ በአዲሱ ክላስተር ላይ ስራ ዛሬ ለህብረተሰቡ አገልግሎት የሚሰጥ ማዕከሉ ነው። ዛሬ ስራ እንድንጀምር መጀመሪያ የአደረጃጀቱን የማህበረሰብ አቀፍ ወንጀል መከላከል አደረጃጀትን አጠናከር በመጀመሪያ አደረጃጀት አጠናከር ገለልተኛ አማካሪ ፓትሮል ቅኝት እና ሚሊሻ እና አንድ ለ10 አመራሮች ጋር ተቀናጅተን እነዚህ አደረጃጀቶችን የችግር ፈቺ አፈታት ዘዴዎችን በመጠቀም በዋነት በየአካባቢው በየመንደሩ ምን ይነሳል፣ ምን ወንጀሉ ሊፈጸሙ ይችላል፣ አዝማሙ ምን ይመስላል የሚለው ነገር አዝማሙን እየተነተንን ካለው አመራሮች ጋር ከቀበሌ አመራሮች ጋር ከወረዳ ደጋፊ አመራር ጋር በጋራ የተቀናጀን አሁን አዝማሙን የገመገምን ችግር ፈቺ አቅጣጫዎችን በጋራ ያስቀመጥን መፍትሄ አቅጣጫዎችን በጋራ ያስቀመጥን ቀደም ሲል ሲፈጸሙ የነበሩ ወንጀሎችን ስጋት ቀጠናዎችን በመለየት በዋነት በመለየት ለዚህ ተዋናን ማን ሊሆን ይችላል የሚለው ነገር እነዚህ በማን የመጣው ወንጀል ሊፈጸም ይችላል ለዚህ መንስኤስ ምን አይነት መፍትሄ ሊሆን ይችላል የሚለው እነዚህ ገለልተኛ አማካሪ ቡድኖችና ከአመራሮች ጋር በጋራ በመሆን የመፍትሄ አቅጣጫዎችን ያስቀመጥን አሁን እንደተባለው ቀደም ሲል ከአጎራባች ወረዳዎች ጋር ተያይዞ ስርቆት ሲፈጸም ነበር። ከኦሮራ ከካሻ ከጋዋታ ወረዳ ሁለት ቀበሌዎች ጋር እነዚህ ጋር ተያይዞ ስርቆቶች ሲፈጸሙ ነበር። እነዚህ ስርቆቶችን የጋራ ውይይት ያደረገን ሶስቱ ወረዳዎች የጋራ መድረክ ያደረገን ችግር ፈቺ መፍትሄዎችን ያመጣን ከወረዳና ከዞን የተገኙ አመራሮች በበኩላቸው ለዚህ ተግባር አስፈላጊውን ድጋፍ በማድረግ ለማስቀጠል በትኩረት እየተሰራ መሆኑን ነው የተናገሩት። አጠቃላይ እንደ ጊምቦ ወረዳ የማህበረሰብ አቀፍ ወንጀል መከላከልን ከፖሊስና ከጸጥታ አደረጃጀት ተቋም ውጪ ወንጀል መከላከሉን ተግባር አጠቃላይ ህዝባዊ ለማድረግ በርካታ ስራዎች እየሰሩ ይገኛሉ በሁሉም ክላስተሮች። ስለዚህ የወንጀል መከላከሉ ተግባር አጠቃላይ ከመድረክ ተግባር ከውይይት ባለፈ ተቋም በመመስረት እስከታች ወደ ህዝቡ ቀርቦ አገልግሎት ለመስጠት በርካታ ጥረቶች ይደረጋሉ። ስለዚህ ከዚህ ባሻገር የመጀመሪያው ብለን ያሰብነው በየክላስተር አሁን 8 ክላስተሮች አሉ። በ8ቱ ክላስተር ላይ ያስቀነባን በማህበረሰቡን በማሳተፍ ያስቀነባን ያለነው የዚህ የማህበረሰብ አቀፍ ወንጀል መከላከል የፖሊስ አገልግሎት መስጫ ኒውስ ጣቢያ ነው። እዚህ ስንመጣ ደግሞ አጎራባች ወረዳዎችን ይዞ ከዚህ ከጋዋታ ወረዳ ጋር ካሻንና ወደዚህ ኦሮራ ቀበሌን ይዞ ስርቆት ወንጀል፣ ጠጥቶ በመስከር ድብደባ፣ ግድያ ወንጀሎች ሁሉ ነበር። ወደዚህ ሺሽንዳ ቀበሌ ጋር ነበር። አጎራባች ቀበሌን ከ3 ወር አንደ ቀበሌዎችን ደግሞ ከአንድ ወር አንደ በማገናኘት ቀበሌን ከቀበሌ ጋር ወረዳዎችን ከወረዳ ጋር የሶስቶች ውይይት አድርገን በተነጋገር ነው ባስቀመጥነው አቅጣጫ አሁን ወንጀሉ ያው ከ175% ቀንሷል በሚል ሁኔታ ላይ ነው ያለነው። በአጠቃላይ ይሄን ሁሉ ከጎናችን በመሆን የቤተኛውም ሎጂስቲክ በመደገፍ በተቃራኒ አስተሳሰብ ሳይሆን በቀጥታ የፖሊስ ተግባር የነ ተግባር ነው። ሁሌ ፖሊስ በተቃራኒ ነው የሚገመገሙ። ሌላ ቦታ ላይ አይተናል። ፖሊስ አልሰራም፣ ጉበኛ ነው፣ እንደዚህ ብር ይጠይቃል በሚል ነው ሲነሳ የነበረው። ግን እዚህ አካባቢ ክፋት የሆነ ችግር ካለ እዚህ ላይ ችግር አለ፣ ይሄን አቁመ ስራዬን ስራ ብሎ ጥሩ ስራ ካለ ጥሩ ነው በዛ ቀጥል ነው፣ መጥፎ ስራ ካለ ደግሞ መጥፎ ነው ጥንቃቄ ብትወስድ ይሻላል ተብሎ ቅድመ ማስጠንቀቂያ ይሰጣል። በእነሱ በዞን ፖሊስ መምሪያ ምክርና በወረዳ መንግስት ድጋፍ እስከዚህ ደርሰናል። አሁን መጨረሻ ላይ ጊምቦን እንደ ሞዴል አድርገን ከወንጀል የጸዳች ቀበሌ አድርገን እናስመርቃለን ለምንሆን እቅድ አቅደናል። ደሞም
እንደምንጨርስ እንደምንፈጽም በወረዳ መንግስትና በአጠቃላይ በወረዳችን ባሉ ማህበረሰብ ክፍሎች እንደምተማመን ራስን ይተማመናል የሚለው ሀሳብ ለማከል ነው። አመሰግናለሁ። በመቀናጀት ያው ከዚህ በፊት እንደ ወረዳችን ሲፈጠሩ የነበሩ ትላልቅ ወንጀሎችን የመከላከልና ህብረተሰቡ ደግሞ የወንጀል መከላከል ተግባርን ቀድሞ አቅዶ ወንጀልን የመከላከልና ሰላማዊ የስራ መስተጋብር እንዲፈጠር እያደረጉ ያሉት ተጋድሎ እጅግ በጣም ይበል የሚያሰኝ ነው። ከዚህ ባሻገር እንደ ወረዳችን ባሉ ቀበሌዎች ላይ በየክላስተር ፖሊስ መድቦ ዛሬ እያስመረቅን ያለነውን የሾምባ ከጭብም የዝንጋጅ ቀበሌ ላይ የቀበሌ የፖሊስ አገልግሎት መስጫ ማዕከላትን ማህበረሰቡን በማስተባበር የፖሊስ ማናጅመንቱ ስምርት ወስዶ ደከመኝ ሰለቸን ሳይል ታች ቀበሌ ላይ ወርዶ ህብረተሰቡን ግንዛቤ በመፍጠር ህብረተሰቡ ከማቴሪያል ጀምሮ የገንዘብ መዋጮ በማድረግ ነው እንግዲህ 300 እና 400 ሺህ ብር እያዋጣ ነው። ቅድም እያየን ያለነውን 6 ክፍሎችን ማሰራት የቻለው ይሄ ማለት እንግዲህ የወረዳው መንግስትና የጸጥታው ተቋም የፖሊስን የማስፈጸምና የመፈጸም አቅሙ ከጊዜ ወደ ጊዜ እየጨመረ መምጣቱን የሚያሳይ ነው። ሰላም በጣም ወሳኝ ነውና ሰላምን ማረጋገጥ ያስፈልጋል። ሰላምን ደግሞ ለማረጋገጥ ምን ያስፈልጋል? ፖሊስና ህብረተሰብ እጅና ጓንት ሆኖ መስራት ያስፈልጋል። ለዚህ ደግሞ ምንድነው በቅርበት ቀልጣፋ የሆነ አገልግሎት መስጠት ያስፈልጋል። ቀልጣፋ የሆነ አገልግሎት ለመስጠት በቅርበት ማህበረሰብን ለማገልገል የማህበረሰቡን ችግር ተረድቶ በቂ የሆነ ምላሽ ለመስጠት ያስፈልጋል። ያንዳንዱ ቀበሌ ላይ ፖሊስ መመደብ ያስፈልጋል። ያንዳንዱ ቀበሌ ላይ ፖሊስ ቁጭ ብሎ እንዲሰራ ምን ያስፈልጋል? የቀበሌ አገልግሎት መስጫ ማዕከላት ፖሊስ አገልግሎት መስጫ ማዕከላት ያስፈልጋል ብለን እንደ ዞን ፖሊስ መምሪያ በዚህ አመት 20 አገልግሎት መስጫ ማዕከላት በቀበሌ እናስገነባለን ብለን አቅደን ከእቅዱ በላይ 143 አገልግሎት መስጫ ማዕከላት መገንባት ችለናል። ከእቅዳችን በላይ አሳክተናል። ቀጣይም አጠናክረን እናስቀጥላለን። የስራ ማስጀመሪያ ፕሮግራሙ ላይ የወረዳ ከፍተኛ አመራሮች፣ የዞን ፖሊስ አመራሮች እና የክልሉ ፖሊስ ኮሚሽን የማህበረሰብ አቀፍ ወንጀል መከላከል ዳይሬክተር ረዳት ኮሚሽነር ፈቀደ በቀለን ጨምሮ የቀበሌ ነዋሪዎች እና የሚመለከታቸው አካላት ተገኝተዋል። በዚህ ጉዳይ በሰፊው እንመለስበታለን። በጨና ወረዳ በተከሰተ የመሬት መንሸራተት አደጋ የተጎጂዎች ቁጥር ከ500 መብለጡን የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት አስታወቀም። ሰብአዊ ድጋፍ በተለያዩ አካላት ርብርብ ለተጎጂ ወገኖች እየተደረገ መሆኑንም ጽህፈት ቤቱ ጠቁሟል። ድጋፉ ተጠናክሮ እንዲቀጥልም ጥሪ ቀርበዋል። ዘገባውን ያዘጋጀው ታደሰ ወልደሰንበት ነው። ታደለ ታደሰ ያቀርበዋል። በወረዳ በ3 ቀበሌዎች የጀመረው አደጋው አሁን እየተስፋፋ መሆኑን ነው የወረዳ ምክትል አስተዳደርና የግብርና አካባቢ ጥበቃ ህብረት ስራ ጽህፈት ቤት ኃላፊ አቶ ገዛኝ ጋኖ ያስታወቁት። የተጎጂ ቀበሌዎች ቁጥር ወደ 4 ማደጉን በመጠቆም በእስካሁኑ 108 አባወራዎችና 20 እማወራዎች በጉዳት ተጎጂ መሆናቸውንም ገልጸዋል። የተጎጂዎች ቁጥር በእስካሁኑ 598 የደረሰ ሲሆን 353 ከመኖሪያ ቤታቸው ተፈናቅለው በጊዜያዊ መጠለያዎች እንደሚገኙም ተናግረዋል። አያይዘው ለተፈናቀሉ ወገኖች ሰብአዊ ድጋፍ ከመንግስትና መንግስታዊ ካልሆኑ ድርጅቶች እየተደረገ መሆኑን አስረድተው ይህም ተጠናክሮ እንደሚቀጥል አመላክተዋል። ለወገን ደራሽ ወገን ነው በሚል እሳቤ እስካሁን ተጎጂዎችን የደገፉ ተቋማትንና አካላትን ያመሰግኑት ኃላፊው የማህበረሰቡ የመደጋገፍ እሴት ዳብሮ መቀጠል እንዳለበትም ጠይቀዋል። የዝናብ ስርጭት መጠናከር ለአደጋ ተጋላጭነት እንደሚጨምር ያስገነዘቡት ኃላፊው ተገቢውን ጥንቃቄ እንዲደረግ አሳስበው በወረዳው 16 ቀበሌዎች ተጋላጭ መሆናቸውንም ጠቁመዋል። መሰል አደጋዎች በራስ አቅም ለመከላከል በወረዳ ደረጃ ታቅዶ ወደ ስራ እየተገባ መሆኑን አቶ ገዛኸኝ ጠቁመዋል። የፌዴራል ከተማ ልማትና ኮንስትራክሽን ሚኒስቴር ለዋቻ ከተማ አስተዳደር ማዘጋጃ ቤት ግምታቸው ከ1.3 ሚሊዮን ብር በላይ ወጪ የተደረገባቸውን የኮምፒውተርና ፕሪንተር ድጋፍ አደረገም። የከተማ አስተዳደሩ የአገልግሎት አሰጣጥን በማዘመን ቀልጣፋ የአሰራር ስርዓት ለመዘርጋትም ሆነ መሰረተ ልማት ተደራሽ ለማድረግ እያሳየ ያለው ተግባር የሚበረታታ መሆኑንም ተገልጿል። ዘገባው የዋቻ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ብሩክታይት ብርሃኑ ታቀርበዋለች። ሚኒስቴር መስሪያ ቤቱ ከክልሉ ከተማ ልማትና ኮንስትራክሽን ቢሮ ጋር በጋራ እንደገለጸው የከተማው ማዘጋጃ ቤት በዲጂታላይዜሽን በካዳስተር ስራ የተሻለ አፈጻጸም ካላቸው መዋቅሮች አንዷ ዋቻ መሆኗን ጠቅሰው የተጀመሩ ስራዎችን በተቀላጠፈ መልኩ ለማስኬድ ይህ ድጋፍ መደረጉን የገለጹት የተደረገው ድጋፍ 6 ኮምፒውተርና 2 ፕሪንተር ሲሆን ኮምፒውተሮቹና ፕሪንተሮቹ በገበያ ላይ ካሉት መረጃ ከመያዝ አቅም ሆነ አጠቃላይ ከሚሰጡት ግልጋሎት አንጻር ለየት ያሉ መሆናቸው ተነግሯል።
የክልሉ ከተማ ልማትና ኮንስትራክሽን ቢሮ በበኩሉ የዋቻ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት አሰጣጥን በማዘመን ቀልጣፋ የአሰራር ስርዓትን ለመዘርጋትም ሆነ የመሰረተ ልማት ተደራሽነት ላይ ያደረገ ያለው እንቅስቃሴ የሚበረታታ መሆኑን ጠቅሰው ክልሉም የራሱን ድጋፍ እንደሚያደርግ አረጋግጠዋል። የተደረገውን ድጋፍ አስመልክተው አስተያየታቸውን የሰጡት የከተማው ከንቲባ አቶ ሁነኛው ታደሰ እንደገለጹት ማዘጋጃ ቤቱን ለማዘመን ዘርፈ ብዙ ተግባራት እየተከናወኑ መሆናቸውን አብራርተዋል። ማዘጋጃ ቤታዊ አገልግሎት አሰጣጥ ጋር በተያያዘ ሲስተዋል የነበረው የመልካም አስተዳደር ችግርና በህዝቡና በተቋሙ ዘንድ መተማመን ለመፍጠር አገልግሎት አሰጣጡን ለማዘመን ከ2 ሚሊዮን ብር በላይ በጀት በመመደብ ውጤታማ ስራ መስራቱን ጠቁሟል። አገልግሎት አሰጣጡን ከማዘመን አኳያ የዲጂታላይዜሽን ስራ ተጠናቆ ወደ አገልግሎት መግባቱን ጠቅሰው የከተማ መሬት ወደ ካዳስተር ስርዓት የማስገባት ተግባር ውጤታማ ነው ብሏል። የፌዴራል ከተማ ልማትና ኮንስትራክሽን ሚኒስቴር የከተማው ማዘጋጃ ቤት በዲጂታላይዜሽን ካዳስተር ስርዓት እያከናወነ ያለውን ተግባር በቦታ በመገኘት ባደረገው ምልከታ እውቅና ከመስጠት አልፎ ላደረገው ድጋፍ በከተማው መንግስት ስም ምስጋናቸውን አቅርበዋል። የተደረገልን ድጋፍ ለቀጣይ ተግባር ውጤታማ ስራ እንድንሰራ ዘንድ በጎ ስንቅ ሆኖናል ያሉት ከንቲባው ከተማችንን ከሌሎች ከተሞች እኩል ተፎካካሪ ለማድረግ በቀጣይ በትኩረት እንደሚሰራ አረጋግጠዋል። የ2017 በጀት ዓመት የኢትዮጵያ የማንሰራራት ዘመን መነሻ የሆኑ ውጤታማ ተግባራት የተከናወኑበት ዓመት መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በ2018 በጀት ዓመትም በሁሉም ዘርፎች የተገኙ ውጤቶችን ለማስቀጠልና በጠንካራ መሰረት ላይ የማጽናት ስራዎች እንደሚከናወኑም ተጠቁሟል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተከታትለን እንመለስ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት ባደረጉት ንግግር የ2017 በጀት ዓመት በብዙ መልኩ የኢትዮጵያ የብልጽግና ታሪክ እጥፋት የተመዘገበበት ዓመት መሆኑን ገልጸዋል። በበጀት ዓመቱ በሁሉም መስኮች የኢትዮጵያ የማንሰራራት ዘመን መነሻ እንደነበር አንስተው ስኬታማና የተሟላ የማክሮ ኢኮኖሚ ሪፎርም የተከናወነበት ዓመት መሆኑንም ተናግረዋል። በወቅቱም በአምራች፣ በግብርና፣ በአገልግሎትና በማዕድን እንዲሁም በሌሎች ዘርፎች ታሪካዊ አፈጻጸሞች መመዝገባቸውን ጠቁመዋል። በከተሞች እየተከናወኑ የሚገኙ የኮሪደርና ሌሎች ልማቶች ውጤት ማምጣት መጀመራቸውን ጠቁመው በትምህርት፣ በጤና፣ በፍትህና አስተዳደር እንዲሁም በዲፕሎማሲው መስክ አመርቂ ውጤቶች እንደተመዘገቡ አብራርተዋል። ኢትዮጵያ በዓመቱ ከ150 በላይ ዓለም አቀፍና አህጉር አቀፍ ኮንፈረንሶችን በማስተናገድ ለቱሪዝም የተመቸች መዳረሻ መሆኗን በተግባር ማስመስከሯንም ገልጸዋል። በአዲሱ በጀት ዓመት እቅድ ባለፈው ዓመት በጠንካራ ሪፎርምና የእቅድ አተገባበር የተገኙትን የኢኮኖሚ እድገት፣ የዋጋ ማረጋጋት፣ የአገር ውስጥ ገቢ መሰብሰብና የውጭ ንግድ እድገትን የበለጠ ለማጠናከር በትኩረት እንደሚሰራም ተናግረዋል። መልካም ጅምሮችን የማስቀጠልና በጠንካራ መሰረት ላይ የማጽናት ስራዎች ተጠናክረው እንደሚቀጥሉም ጠቁመዋል። የፕላንና ልማት ሚኒስተር ዶክተር ፍጹም አሰፋ በበኩላቸው ኢትዮጵያ የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ ውጤታማ ስራዎችን በማከናወን ላይ ትገኛለች ብለዋል። በተያዘው በጀት ዓመት በተለይም ምርትና ምርታማነትን ማሳደግ፣ የስራ ዕድል በሰፊው መፍጠር፣ የኑሮ ውድነትንና የዋጋ ግሽበትን ትርጉም ባለው መልኩ መቀነስ፣ ገቢ የመሰብሰብ ኤክስፖርት የማስፋት ስራዎችን በውጤታማነት በማከናወን ሪፎርሙን በስኬት ለማስቀጠል እንደሚሰራም ተጠቁሟል። የማህበረሰብ አቀፍ ወንጀል መከላከል ተግባር ውጤታማ እንዲሆን የድጋፍና ክትትል ስራዎችን እንደሚያጠናክር የክልሉ ፖሊስ ኮሚሽን አስታወቀም። ህብረተሰቡም ተሳትፎውን እንዲያጠናክር ኮሚሽኑ ጥሪ አቅርበዋል። ተጨማሪ አለን። እንደ ክልል የማህበረሰብ አቀፍ ወንጀል መከላከል ስራ በትኩረት እየተሰራ መሆኑን የክልሉ ፖሊስ ኮሚሽን ማህበረሰብ አቀፍ ወንጀል መከላከል ዳይሬክተር ረዳት ኮሚሽነር ፈቀደ በቀለ ተናግረዋል። የወንጀል መከላከል ስራው ህብረተሰብን ባሳተፈ መንገድ ነው መሆን ያለ መርሁም እንደዛ ነው የሚሆነው። ምክንያቱም ህብረተሰብና ፖሊስ ተቀናጅቶ የማይሰሩ ከሆነ ፖሊስ ብቻውን የሚያመጣው ለውጥ የለም። አንዱ ማሳያ ነው ይሄ። ታች ሾምባ ላይም እዚህኛውም ክላስተር ላይም አሁን እየተመረቀ ያለው የአገልግሎት መስጫ ማዕከል በህብረተሰቡ ተሳትፎ ነው የተገነባው። ግንባታው የሚያስተላልፈው መልእክት ከፖሊስ ጋር ነኝ፣ ወንጀልን ለመከላከል እኔ አጋዥ ነኝ የሚል መልእክት ነው ያስተላልፉ ያሉትና ይሄ ትልቅ ተጠናክሮ መቀጠል ያለበት ነው። እንደ ክልል የምንከተለው እንደ ሀገር የምንከተለው አቅጣጫ ይሄ ነው። ማህበረሰብ አቀፍ የፖሊስ አገልግሎት ማለት ማህበረሰቡን አቅፎ ማህበረሰቡን አሳትፎ የወንጀል መከላከል አጋዥ አድርጎ መስራት አንዱ መሪ ስለሆነ እሱን የሚያሳይ ተግባር ነው የሚል እምነት ነው ያለን። ረዳት ኮሚሽነሩ አክለው እንደዚህ አይነት ተግባር በሌሎች ዞኖችና ወረዳዎች ከማድረስ አንጻር በሰፊው እየተሰራ መሆኑንም ገልጸዋል። ዞኖች በራሳቸው የሚያቅዱት አለ። ክልል ደግሞ አቅዶ ከዞኖች ጋር ተቀናጅተው የአገልግሎት መስጫ ማዕከልን ታች ቀበሌ ዋናው ህዝብ ያለበት አካባቢ ላይ መስርቶ ህዝቡ በቅርበት የፖሊስ አገልግሎት እንዲያገኝ የሚደረግ አሰራር ነው ያለው። ያንን የሚያሳይ ነው። ከፋ ዞንም ካሉት ወረዳዎች መርጦ የዛሬውን ሁኔታ እያካሄደ ያለውና በዛ መንገድ ተጠናክሮ መቀጠል አለበት የሚል ሀሳብ ነው ያለን። አንዱ ማሳያ እሱ ስለሆነ
ምክንያቱም ህዝብ አግዞ ነው ህዝብ ተሳትፎ ነው ፖሊስን የወንጀል መከላከል ስራው ሊያጠናክር የሚገባውና ያን እንዲያጠናክር ክልል በበላይነት የሚያስተባብረው እንዳለ ሆኖ ዞኖች፣ ወረዳዎች በስሮቻቸው ባለው መዋቅር ላይ ይህንን አገልግሎት የሚሳለጥበት መንገድ እንዲያመቻቹ ነው የማስተባበር ስራውን የምናከናውን ያለውና ሌሎች ዞኖችም ወረዳዎችም ከዚህ ወረዳ ከዚህ ዞን ተሞክሮ መውሰድ አለባቸው የሚል ነገር ነው ያለኝ። ወንጀልን የመከላከል ስራ ላይ ሁሉም የህብረተሰብ ክፍል የበኩሉን ድርሻ እንዲወጣ ጥሪያቸውን አስተላልፈዋል። ያለ ህብረተሰብ ተሳትፎ ወንጀልን መከላከል አይቻልም። ከመከላከልም አልፎ የምርመራ ስራም ሲሰራ ምስክር በመሆን ተጠርጣሪ በማጋለጥ ወንጀል ጠል አስተሳሰብ ላይ በመድረስ የፖሊስን ስራ ማገዝ ያለበት ህብረተሰቡ ነው። ምክንያቱም ፖሊስ በቁጥር ከህዝብ ያነሰ ነው። ህዝብ ደግሞ ብዙ ቁጥር አለው። ብዙ ቁጥር አለው ማለት ብዙ ጆሮ አለው፣ ብዙ አይን አለው፣ ብዙ አስተሳሰብ አለው። ይህንን ያየውን የሰማውን ለፖሊስ የማይጠቁምና ከፖሊስ ጋር አጋዥ ሆኖ የማይሰራ ከሆነ ፖሊስ ብቻውን ቴክኖሎጂ እንኳን ቢታጠቅ ወንጀልን በራሱ መከላከል አይችልም ማለት ነው። ስለዚህ ያ እንዲሆን ህብረተሰቡ ከፖሊስ ጎን መቆም አለበት። መረጃ በመስጠት አጋዥ በመሆን ልክ አሁን እዚህኛው ቀበሌና እዚህ ወረዳ ላይ ሲደረግ እንደነበረው ግንባታ ላይ ድጋፍ ከማድረግ ጀምሮ በሚገባ አጠናክሮ የሚቀጥል ከሆነ ወንጀል መከላከል ስለሚቻል ህብረተሰቡ ከመቼውም ጊዜ በበለጠ ሁኔታ ከፖሊስ ጎን እንዲሆን ነው ጥሪያችንን የምናስተላልፈው። ክልልም እንደ ክልል ዞኖችም ወረዳዎችም ያከናውኑት ያለውን ተግባር ክትትል በማድረግ ድጋፍ በማድረግ ተጨማሪ አቅም እንዲፈጠር በማድረግ የራሳችን ሚና የምንወጣ ነው የሚሆነውና ያን ለማድረግ ደግሞ ክልሉ አቅሙ በፈቀደ መጠን ስልጠናዎችን በማዘጋጀት በተለይ በወንጀል መከላከል ስራ ላይ ሊያግዙ የሚችሉ የግንዛቤ ፈጠራ ስራዎችን በመስጠትና ሌሎች ቴክኒካዊ ጉዳዮችን ድጋፍ በማድረግ ከዞኖችም ከዚህ ወረዳም ጋር መሆን እንደሚችል እግረ መንገድ መልእክት ለማስተላለፍ ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት 6ኛ ዙር 4ኛ የስራ ዘመን 8ኛ መደበኛ ጉባኤ ከሐምሌ 14 እስከ 16 2017 ዓ.ም ድረስ በታርጫ ከተማ እንደሚካሄድ የክልሉ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ ገልጸዋል። ከጉባኤው ጋር በተያያዘ ለሚዲያችን መግለጫ የሰጡት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ ለጉባኤው ስኬታማነት አስፈላጊ ቅድመ ዝግጅት መደረጉንም ተናግረዋል። በጉባኤው የ2017 በጀት ዓመት የአስፈጻሚ አካላት የስራ አፈጻጸም ሪፖርትና ሌሎች አጀንዳዎች ቀርበው ውይይት እንደሚደረግም አንስተዋል። የምክር ቤቱ አባላትና ተጋባዥ እንግዶች ከሐምሌ 13 2017 ዓ.ም ጀምሮ ወደ ታርጫ ከተማ እንደሚገቡ የገለጹት ዋና አፈ ጉባኤው በስኬት እንዲጠናቀቅ የባለድርሻ አካላት ኃላፊነታቸውን በአግባቡ እንዲወጡ መልእክት አስተላልፈዋል። የጤና ሚኒስትር ዶክተር መቅደስ ዳባ ከአፍሪካ ሲዲሲ፣ ዩኒሴፍ እና የዓለም ጤና ድርጅት WHO የተውጣጡ ልዑካን ጋር በኢምፖክስ ቀጠናዊ ስጋት ዙሪያ ለመምከርና በመላው አፍሪካ የበሽታውን ስርጭት ለመከላከል ያለውን ትብብር ለማጠናከር የሚያስችል የጋራ ውይይት አካሄዱም። በውይይቱ ዶክተር መቅደስ ዳባ በኢትዮጵያ ወቅታዊ ሁኔታ ላይ ወቅታዊ መረጃዎችን አካፍለዋል። እስካሁን በኢትዮጵያ 26 በኢምፖክስ የተያዙ ሰዎች መገኘታቸውን አረጋግጠዋል። በሽታው በኢትዮጵያም ሆነ በአጎራባች ሀገራት እንዳይስፋፋ የቅድመ መከላከል ጠንካራ ክትትል እና የህብረተሰቡ ግንዛቤ ወሳኝ መሆኑንም አስረድተዋል። ስብሰባው በኢምፖክስ ክትትልን እንዴት ማሻሻል እንደሚቻል፣ ወረርሽኙን ለመከላከል የሀገር ውስጥ ፋይናንስን ማሳደግና የክትባት ተደራሽነትን ለማረጋገጥ በጋራ መስራትን ጨምሮ በሀገሮች መከላከል ባሉ ቁልፍ የትብብር መስኮች ላይ ያተኮረ ውይይት አድርጓል። ልዑካኑ በተቀናጀ ተግባርና በእውቀት መጋራት ኢምፖክስን ከአፍሪካ ለማስወገድ የሚቻልበትን መንገዶች መክረዋል። ልዑካኑ ኢትዮጵያ በተለይም ፈጣን ምላሽ በመስጠት መረጃን በመለዋወጥና በህብረተሰብ ጤና ዝግጁነት ረገድ ካላት ተሞክሮ ሌሎች ሀገራት ጠቃሚ ልምድ ሊወስዱ እንደሚችሉም ተጠቁሟል። ክቡራንና ክቡራት ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብራችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆዩልን።